እስኪ ቆም ብላችሁ እውነቱን ለራሳችሁ ተናገሩ። በሕይወት ውስጥ ትልቅ ነገር የመስራት ህልም አላችሁ። ነገር ግን በየቀኑ የማያቋርጥ ትግል ይሰማችኋል። ቀኑን ሙሉ ጉልበታችሁን የተሟጠጠ፣ አእምሯችሁ የተመሰቃቀለ፣ ግቦን ደግሞ እየራቀ የሚሄድ ይመስሎታል? ጓደኞቼ፣ እኔ ለብዙ ዓመታት በትልቁ ለውጥ ጠባበቅ ነበር። የሕይወት ለውጥ የሚመጣው በዕጣ ፋንታ፣ በአዲስ ሥራ ወይም በአንድ ትልቅ ክስተት ብቻ መስሎኝ ነበር። ግን ተሳስቼ ነበር። የሕይወቴን መንገድ ከስር መሠረቱ የቀየረው ምስጢር የተደበቀው ትናንሽ የጠዋት ምርጫዎች ውስጥ ነው። በቀን ውስጥ ትልቁ ኃይላችን፣ ሰላማችን የሚጀምረው ከመጀመሪያው ሰዓት ነው። በዚህ ቪዲዮ የኔን የተሰበረ ጅምር ወደማይበገር ጥንካሬ የቀየሩትን 3 አቤታዊ የጠዋት ልምዶች አሳያችኋለሁ። እነዚህ ከተገበሩ ዛሬውኑን ቀናችሁን በድል አድራጊነት ትጀምራላችሁ። እንጀምር። ጓደኞቼ፣ እውነቱን እንነጋገር። ሁላችንም እዚያ ደርሰናል። ጠዋት ከእንቅልፍ ስትነሱ የሰውነቱን ክብደት በአእምሮ ላይ እንዳረፈ ይሰማዎታል? በጉልበት ከመነሳት ይልቅ የመጀመሪያው ምላሹ አላርሙን ደጋግሞ ማጥፋት ነው። እና ትልቁ ስህተት የሚፈጠረው እዚሁ ነው። ከእንቅልፍ እንደተነሳን ወደ ንቃተ ህሊናችን የሚገባው የመጀመሪያ ነገር የስልክ ብርሃንና የሌሎች ሰዎች ግርግር ነው። እኔ ራሴ ስልኬን አፈቀርኩት። ከጀርባዬ አጠገቤ አስቀምጬው እንደ አምላክ አምልኬዋለሁ። አላርሙን ሲጮህ ከመጸለይ በፊት የማየው ማህበራዊ ሚዲያ ነው። በዚያች አጭር ጊዜ ውስጥ የሌሎችን ፍጹም ህይወት፣ የማይጨበጥ ስኬትና ሐሰተኛ ደስታን እመለከታለሁ። ይህ ደግሞ ቀኔን የሚጀምረው በንጽጽር፣ በምንቀኝነትና እኔ በቂ እንዳልሆንኩ በሚል ጥቅል ስሜት ነበር። ጠዋት የተጀመረው በጭንቀትና በውጥረት ከሆነ ቀኑ ሙሉ ትኩረት ማድረግ አይቻልም። ምርታማነት ይቀንሳል፣ ትዕግስትን ይጠፋል፣ ህልሞችን ደግሞ በጭጋግ ይዋጣሉ። እሺ ነገ ጀምራለሁ፣ ዛሬ አምልጦኛል። ይህ የጥፋተኝነት ስሜት የህይወትን ተስፋ መቁረጥ ሰንሰለት ነበር። ነገር ግን ያ ጨለማ ጊዜ አከተመ። ይህንን ሰንሰለት የቆረጠው የውጭ ኃይል ሳይሆን ከውስጥ የተገኘ ቀላል መፍትሄ ነበር። አብረን ወደ ለውጥ እንሂድ። ልማድ 1 አካላዊ ማንቃት ወይ ደግሞ ዘ ቦዲ አዌክነር። የሰንሰለቱን የመቁረጥ የመጀመሪያውና ወሳኙ እርምጃ ከስልኮ መራቅ ብቻ አይደለም፣ ሰውነታችን ማክበር ነው። ልማድ ቁጥር 1 ንጹህ ውሃና ፈጣን እንቅስቃሴ። ብዙዎቻችን ከ7 እስከ 8 ሰዓት ስንተኛ ምንም አይነት ፈሳሽ አንወስድም። ሰውነታችንን በከፍተኛ ድርቀት ውስጥ ነው። በዚህ ሁኔታ አእምሯችን ግልጽ ሆኖ እንዲሰራ መጠበቅ የለብንም። ስለዚህ እኔ የማደርገው ይህ ነው። ከእንቅልፍ እንደነቃው ወደ ኩሽና ሄድና አንድ ትልቅ ብርጭቆ ሙቅ ውሃ አጠጣለሁ። አንዳንዴ ጥቂት የሎሚን ጠብታዎችን እጨምራለሁ። ይህን ሳደርግ ቃል በቃል ከውስጥ የሚጀምረው የማንቃት ደውል ይሰማኛል። ከዚያ በኋላ ከባድ የአካል ብቃት እንቅስቃሴ አያስፈልግም። የሚያስፈልገው ለ1 ደቂቃ ቀላል እንቅስቃሴ ነው። ራስዎን ለማስጨነቅ ሳይሆን ሰውነትዎን ለማመስገን። ይህ ልማድ የደም ዝውውር ወዲያውን ያነቃቃል። የዚያን የጠዋት ስንፍናና የድካም ስሜት ያስወግዳል። ያስታውሱ፣ ቀኑን ሙሉ ጉልበት እንዲኖራችሁ ከፈለጋችሁ መጀመሪያ ጠዋት ላይ ጉልበታችሁን መልሱ። ይህ ልማድ በየቀኑ በወጥነት ተግብሬ የሰውነቴና የአእምሮዬ ግንኙነት እንደታደሰ ይሰማኛል። ግን አእምሯችን ከመንከባከባችን በፊት ይህን ልማድ በፍጹም አትዝለሉት። ልማድ 2 አእምሯዊ ሰላም ዘ ማይንድ ፊልተር። ሰውነታችሁን አሁንም ነቅቷል። ነገር ግን ቀኑን የጀመራችሁት በውሃና እንቅስቃሴ ቢሆንም አእምሯችሁ አሁንም ከትላንት ጭንቀትና ከዛሬው ዝርዝር ውስጥ መታገል ይችላል። ልማድ ቁጥር 2 የ10 ደቂቃ የዓላማ ዝምታ። ብዙዎቻችን ቀኑ የሚጀምረው በሌሎች ሰዎች አጀንዳ ነው። ኢሜሎች፣ መልእክቶች፣ የማህበራዊ ሚዲያ ጫጫታ፣ እነዚህ ሁሉ የእኛን የአእምሮ ሰላም ይሰርቃሉ። ይህ ልማድ ግን ድንበር ማበጀት ነው። እኔ የማደርገው ይህ ነው። ልማድ 1 ከጨረስኩ በኋላ ስልኬን ሙሉ በሙሉ ዘግቼ በጸጥታ እቀመጣለሁ። ይህንን 10 ደቂቃ ምንም አይነት ምላሽ የማልሰጥበት ወይም የማልሰራበት ጊዜ ነው። አንዳንዴን አይኖችን ጨፍኜ አተነፋፍሴ ላይ አተኩራለሁ። አንዳንዴም ደግሞ በዝምታ ለዛሬው ቀን አመሰግናለሁ የምላችሁን 3 ነገሮች በውስጤ እዘራዝራለሁ። ይህ ልማድ ለእኔ እንደ የአእምሮ ማጣሪያ ማይንድ ፊልተር ሆኖ ያገለግላል። ጩኸት ከመጀመሩ በፊት የውስጥ ሰላም እንድፈጥር ያስችለኛል።
ይህም ቀኑን በመረጋጋት በግልጽነትና በአዎንታዊ አስተሳሰብ እንዲጀምር ኃይል ይሰጠኛል። ያስታውሱ፣ ቀኑን የጀመሩት በሰላም ከሆነ ውጫዊ ዓለም ቢበጠበጥ እንኳን ውስጣዊ ሰላሙ ማንም ሊነጥቅ አይችልም። አሁን አእምሯችን ስለተገነባ የት ትኩረት ማድረግ እንዳለብን እንወስን። ልማድ 3 እቅድና ትኩረት ዘ ዴይሊ ዊን። አሁን ሰውነታችሁን ነቅቷል፣ አእምሯችሁን በሰላም ተሞልተዋል። ግን የት ነው የምንሄደው? ያለ እቅድ መስራት ማለት የሌላውን ሰው ህልም መገንባት ማለት ነው። ልማድ ቁጥር 3 ዋናውን የዕለቱን ድል MIT መለየት። አብዛኞቻችሁ ቀኑን የምትጀምሩ የነገሮች ዝርዝር ቱ ዱ ሊስት ይዘን ነው። ነገር ግን 20 በላይ ነገሮች ያሉት ዝርዝር ስኬትን ሳይሆን ጭንቀትን ብቻ ነው የሚያመጣው። ነገሮች ብዙ ሲሆኑ አንጎላችን ሽባ ይሆናል። እኔ የማድርገው ይህ ነው። ልማድን 2ን ከጨረስኩ በኋላ አንድ ወረቀትና ብዕር ወስዳለሁ። ከዚያ በየቀኑ በመጨረሻ ላይ እውነቱን ዛሬ አሳክቻለሁ ብዬ በልቦ ሙሉነት የምናገረውን አንድ ትልቅና ወሳኝ ተግባር MIT ወይም ሞስት ኢምፖርታንት ታስክ ብቻ ጽፋለሁ። ይህን ከተግባር ከሌላው ሁሉ የሚበልጥ ቅድሚያ ይሰጠዋል። ይህ ዋና ተግባር ስታውቁ በኢሜል ወይም በድንገተኛ የስልክ ጥሪ ጊዜ ጉልበታችሁ አይሰረቅም፣ ትኩረታችሁም አይበተንም። ቀኑን ሙሉ የምትመልሱት አንድ ጥያቄ ይኖራል። ይህ ተግባር ወደ ዋናው ግብ ያቀርበኛል ወይስ ያርቀኛል? በየቀኑ አንድ ዋና ድል ማግኘት ማለት በየሳምንቱ 5 ግቦችን ማሳካት ማለት። ይህ የመተማመን ስሜት እና የሂደት ስሜትን ይፈጥራል። ትናንሽ ድሎች ናቸው ወደ ትልቅ ለውጥ የሚያመሩት። እነዚህ 3 ልማዶች አካላዊ ማንቃት፣ አእምሯዊ ሰላምና የዕለት ተዕለት ግብ የኔን ህይወት የቀየሩት ምስጢር ነው። እንግዲህ ጓደኞቼ የጉዟችን ፍጻሜ ይህ ነው። በድጋሚ ላስታውሳችሁ፣ የህይወትን ለውጥ የሚጀምረው በትልቁ ብልጫ ሳይሆን በየቀኑ ጠዋት በሚያደርጉት ወጥነት ያለው ትንሽ ምርጫ ነው። 3 ኃይለኛ ልማዶች አጋርቻቸዋለሁ። አካላዊ ማንቃት ወይም ውሃና እንቅስቃሴ ሰውነታችንን ያነቃቃል። አእምሯዊ ሰላም፣ የዓላማ ዝምታ አእምሯችን ከጩኸት ይጠብቃል። እቅድና ትኩረት፣ ዋናው ድል ወይም MIT ቀናችሁን በድል እንድትጀምሩ ያግዛችኋል። አሁን ብዙ ሰዎች የሚሸነፉበት ትልቁ ምስጢር ልንገራችሁ፣ አትጠብቁ። እነዚህ 3 ልማዶች ነገ በአንድ ጊዜ ለመጀመር አትሞክሩ። ይህ ሸክም ይሆንባችኋል። ዛሬ ማታ ስትተኙ ነገ ለመሞከር የወሰናችሁትን አንድ ልማድ ብቻ ምረጡ። ኮንሲስተንት ከፍጹም ፐርፌክሽን ይበልጣል። ሕይወታችሁና የወደፊት እጣችሁ የእናንተ ምርጫ ውጤት ነው። ዛሬውን ያንን ለውጥ ለመጀመር ቁርጥ ውሳኔ አድርጉ። እኔ የምጠይቃችሁ ከእነዚህ 3 ልማዶች መካከል ነገ የምትጀምሩት የትኛውን ነው? እባካችሁ ኮሜንት ቦታ ላይ ጻፉልኝ። የእናንተን ጉዞ ለማየት ጓጉቻለሁ። ይህንን ቪዲዮ ዋጋ እንደሰጣችሁ ከተሰማችሁ እባካችሁ ላይክን በማድረግና ቻናሉን ሰብስክራይብ በማድረግ የዚህን አዎንታዊ የመነሳሳት ማህበረሰብ አካል ይሁኑ። በድል አድራጊነት ኑሩ። በሚቀጥለው ቪዲዮ እንገናኝ።